ማወቅ ያለብዎ ብልጥ የኩሽና ብልሃቶች እነዚህ ካመለጦት ይጸጸታሉ። 1. ፊኛ ቧንቧው ላይ ያድርጉ፣ ከዚያም ጫፉን በመቀስ ይቁረጡት። በነፃነት ሊሽከረከር ስለሚችል ለመድረስ አስቸጋሪ የሆኑ ጠርዞችን ለማጽዳት ይረዳል። 2. እንቁላል በሚቀቅሉበት ጊዜ ትንሽ ሎሚ ይጨምሩ፣ ቅርፊቱ በቀላሉ እንዲላጥ ይረዳል። 3. በቲማቲም የታችኛው ክፍል ላይ ፕላስተር ይለጥፉ፣ ይህም ለረጅም ጊዜ ትኩስ ሆኖ እንዲቆይ ይረዳል። 4. የጭልፋውን ስር በተመታ እንቁላል ውስጥ ይንከሩት፣ ከዚያም መጥበሻ ውስጥ ይጥበሱት። ጥርት ያለ ወርቃማ ቡናማ ቅርፊት ያገኛሉ። 5. በጭልፋ የተወሰነ በረዶ አንስተው ቅባት ባለው ሾርባ ውስጥ ያድርጉት፣ ይህ ትርፍ ዘይትን ለማስወገድ ይረዳል። ትክክለኛው ጣዕም እስኪመጣ ድረስ ይህንኑ ደጋግሞ ያድርጉት። 6. ወተት ወደ ሌላ ኩባያ በሚቀዱበት ጊዜ በጎን በኩል ስለሚንጠባጠብ ሊያበሳጭ ይችላል። ነገር ግን ኩባያው ላይ ማንኪያ ያድርጉ፣ ይህ ፈሳሹ ሳይፈስ በቀጥታ እንዲገባ አቅጣጫ ለመስጠት ይረዳል። 7. ማጥለያን ለማጽዳት አስቸጋሪ ከሆነ የውሃውን ፍሰት በላዩ ላይ ለማሰራጨት ማንኪያን ይጠቀሙ፣ ይህ በፍጥነትና በቀላሉ ለማጠብ ይረዳል። 8. ለስላሳ መጠጥ ጠጥተው ካልጨረሱት ጠርሙሱን በመጭመቅ ፈሳሹን ወደ ላይኛው ጫፍ ከፍ ያድርጉት፣ ከዚያም ክዳኑን አጥብቀው ይዝጉት፣ ይህ ጋዙንና ጣዕሙን ጠብቆ ያቆየዋል። 9.